እነስትልን ፈይሳነኝ ከበስቷን ፋይናንሻል እንግዲህ ዛሬ ባለፈው ስለ ኢኮኖሚክ ኢንጁሪ ዲዛስተር ሎን አፕሊኬሽን አይተናል። ባለፈው ቪዲዮ ያላያችሁ ኢኮኖሚክ ኢንጁሪ ዲዛስተር ሎን አፕሊኬሽን የሚለውን ሄዳችሁ ማየት ትችላላችሁ። ዛሬ የምንነጋገረው ለኢኮኖሚክ ኢንጁሪ ዲዛስተር ሎን አፕላይ ካደረግን በኋላ የሚቀጥለው ስራ ምን ይሆናል፣ የሚቀጥለው ስቴፕ ምን ይሆናል የሚለውን እናያለን። እንግዲህ ባለፈው ማክሰኞ አፕላይ ያደረጋችሁ ኦሬዲ ኢሜል ያገኛችሁ እንደሆናችሁ ተስፋ አረጋለሁ። ከዛ በኋላ ምንድነው የሚቀጥለው የሚለውን ደግሞ እናያለን ማለት ነው። እንግዲህ አፕላይ ካደረጋችሁ በኋላ ከኤስሲቢኤ ኢሜል ይደርሳችኋል። ስሞል ቢዝነስ አድሚኒስትሬሽን ኢሜል ይደርሳችኋል። ኢሜሉ ላይ ምንድነው የተጠቀሰው? አንደኛ ኳሊፋይ የምታደርጉለት የብድር መጠን ይገለጻል። ለምሳሌ ከ1000 እስከ 10000 ባለው ሬንጅ ሎን ብድር መውሰድ ትችላለህ የሚል እዛ ላይ ይገለጻል። ከ$1000 እስከ $10000 ኳሊፋይ ያደርጋል የሚል ኢሜል ይላካል ማለት ነው። እንደ ምሳሌ ብንወስድ ስለዚህ ሬንጁን አስቀምጠው የኳሊፋይ ያደረግንለት ሎን ይልካሉ። በዛ ላይ ሌላው ወለዱን ይጠቅሳሉ። 3.75% ወለድ እንደሆነ ወለድ እንዳለው። ሶስተኛው ነገር ምንድነው? በ30 ዓመት ውስጥ የሚከፈል ብድር መሆኑን ይጠቅሳል ማለት ነው። ስለዚህ በኢሜል የምታገኙት በነፃ የሚሰጠው ገንዘብ ሳይሆን በብድር ወለድ የምትከፍሉበት በ30 ዓመት ውስጥ የሚከፈል ብድር ነው ማለት ነው። እንግዲህ እዚህ ጋር ሁላችሁም እንደምታስቡት አቅደን ብሩን ምን ላይ ማዋል እንደምንፈልግ አቅደንበት ከሆነ ብድሩን መውሰድ እንችላለን። አክሰፕት ኦር ሪጀክት የሚል አለ፣ ኦር አክሰፕት ኦር ካንሲል የሚል በተን አለ። እሱን አክሰፕት እናደርጋለን። ከዛ በፊት በዛ በተሰጠን ሬንጅ መሰረት የሆነ ባር አለና ባሩን ወደ ኋላ ወደፊት መጎተት እንችላለን። ከ1000 እስከ 10000 በዚህ ምሳሌ መሰረት ከ1000 እስከ 10000 የፈለግነው ኤሪያ ላይ ባሩን አድርገን ለሴ 5000 የምንፈልግ ከሆነ ባሩን ወደ 5000 ጎተት አድርገን 5000 እንፈልጋለን ብለን አክሰፕት አድርገን ወደ ኤስሲቢኤ መመለስ እንችላለን ማለት ነው። ያንን ስናደርግ ኤስሲቢኤ የሚጠይቀን ዶክመንቶች አሉ። ያንን ዶክመንት አፕሎድ ወይ ደግሞ በኢሜል ለኤስሲቢኤ እንልካለን ማለት ነው። አፕሎድ ማድረግ ካቻል ኮንታክት አድርገናቸው በኢሜል እንልክላቸዋለን ማለት ነው። እንግዲህ ሁለተኛው ነገር እዚህ ማየት ያለብን የማይመለሰውስ የነፃውስ ገንዘብ መቼ ነው የሚመጣው ነው። ኢሜሉን ባገኛችሁት በ42 ሰዓት ኦር እስከ 48 ሰዓት ባለው ጊዜ ውስጥ ወደ ባንክ አካውንታችሁ ቀጥታ በትንሹ 1000 ብር ይገባል። ያ 1000 የማይመለስ ነፃ ገንዘብ ነው ማለት ነው። በፐርሰናል ቢዝነስ የግል ቢዝነስ ስላላችሁ ብቻና ስላመለከታችሁ ኳሊፋይ የምታደርጉለት 1000 ብር ቀጥታ ወደ ባንካችሁ ይገባል ማለት ነው። እንግዲህ ብድሩን ባትፈልጉም ብድሩን ለኢሜሉ መልስ ባትሰጡና ብድሩን ባትቀበሉም ይሄ 1000 ብር ወደ አካውንታችሁ የገባው አድቫንስ አይመለስም ማለት ነው። ያ የናንተ ገንዘብ ይሆናል ማለት ነው። እንግዲህ ይሄን ይመስላል። ይሄንን ቪዲዮ ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። የሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ በሰላም ቆዩ።